ሰላም ሰላም እንዴት ናችሁ? ደህና ናችሁ ወይ? እንኳን በሰላም ወደ ቻናላችን መጣችሁ። ዛሬ እንድንነጋገርበት ያሰብኩት ርዕስ የኢየሱስ ክርስቶስ ስምን ነው። የኢየሱስ ክርስቶስ ስምን በዕብራይስጥ እንድናየው ነው የፈለግኩት። የኢየሱስ ስም በዕብራይስጥ የሽዋ ይባላል። ኢየሱስ ማለት የሽዋ ነው። እንግዲህ ጌታ ኢየሱስ ክርስቶስ በዚች ምድር በተመላለሰበት ጊዜ በእስራኤል ውስጥ ስሙ ሲጠራ የነበረው ይሽዋ እየተባለ ነው። ዛሬ ላይ በተለያየ ቋንቋ በዓለም ዙሪያ ኢየሱስን በቋንቋቸው ሰዎች ይጠሩታል። ያው እኛ በአማርኛ ኢየሱስ እንደምንለው በዕብራይስጥ ይሽዋ እንደሚባለው በእንግሊዘኛ ጂሰስ በተለያየ ቋንቋ በዓለም ዙሪያ የኢየሱስ ስም ይጠራል። እንግዲህ ዛሬ እንድናይ የፈለግኩት የሽዋ በሚለው በዕብራይስጡ ቃል ውስጥ ምን እንዳለ ትርጉሙ ምንድነው የሚለውን ነው። እንግዲህ የሽዋ ማለት መዳን ወይ ደግሞ ድህነት ማግኘት፣ ነፃ መውጣት፣ መፈወስ የሚሉትን ሐሳቦች የያዘ ነው። መዳን ስንል በቃ ፈጽሞ መዳንን የሚያመለክት ነው። እንዲሁም ምህረት መቀበልን፣ መትረፍን፣ ነፃ ከሆነ ከአደጋ ነፃ መውጣትን እና ሴቭ መደረግን። የሽዋ የሚለው ስም ሩቱን ስናየው የሻ የሚል ሩት ነው ያለው። የቃሉ ሩት ማለት ነው። እና የሻ ማለት ደግሞ መዳን ወይም መትረፍ ወይም በጣም ከትልቅ ከባድ ችግር ማንም ሰው ሊያወጣ ከማይችለው ችግር ውስጥ በሞትና በህይወት ባለ ሁኔታ ውስጥ ከዛ ውስጥ መትረፍ፣ ከዛ ውስጥ መውጣት፣ ከዛ እስራት ውስጥ መፈታት ይሄንን የሚያመለክት ነው ሩት ቃሉ ማለት ነው የሻ የሚለው። እና ይህን ሁሉ ትርጉሞች በስም ውስጥ ያሉት ትርጉሞች ናቸው። መጽሐፍ ቅዱስ ላይ በማቴዎስ 1:21 ላይ እንዲህ ይላል፣ ልጅም ትወልጃለሽ፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ይላል። በዕብራይስጥ ደግሞ ሂ ዮሌዴት ቤን ואתה תקרא שמו ישוע כי הוא יושיע את עמו מחטאותיהם ይላል። እና እዚህ ጋርም ስናየው ስሙንም የሽዋ ትለዋለህ ይላል። እሱም ደግሞ ከኃጢአታቸው ያድናቸዋል የሚለው እዚህ ጋር ዮሺያ ይላል። እና ስሙም የሽዋ ነው፣ እሱም ደግሞ አዳኝ ነው፣ መድኃኒት ነው፣ ዮሺያ ወታም ይላል። ዛሬ የኢየሱስ ክርስቶስን ስም በዕብራይስጥ የሽዋ ብለን አይተናል። ደግሞ ኔክስት ታይም ደግሞ በሌላ ሐሳብ እመለሳለሁ። እናንተ ግን በዕብራይስጥ እንድናየው የምትፈልጉት ኤኒ ሐሳብም ይሁን ኤኒ ቃል የመጽሐፍ ቅዱስ ቃልም ካለ ኮሜንት አድርጉኝ። በተረፈ ሰብስክራይብ አድርጉ። አመሰግናለሁ ስለሰማችሁኝ።